ህወሓት እየቀሰቀሰ ያለውን ጦርነት ተከትሎ በአማራ ክልል በደባርቅ ከተማ ሰላማዊ ሰልፍ ተደርጓል። የሃይማኖት አባቶች በተሳተፉበት በዚህ ሰልፍም ጦርነቱ አውዳሚ እንደሆነና ሊቆም እንደሚገባ የሚያመለክቱ መፈክሮችን ይዘው የወጡ አባቶች ታይቷል። የሃይማኖት አባቶች ዲያቆናት ልብሰ ስብዓቱን ይዘው ልብሰ ተክህኖ ለብሰው መውጣታቸውን ነው የታየው። እንግዲህ በእንዲህ ያለ ጦርነት ውስጥ ዳግም ሊቀሰቀስ ያለውና በሰው ልጅ ህይወት ላይ ሊያደርሰው የሚችለው ሁሉን አቀፍ ውድመት አስመልክቶ የሃይማኖት አባቶች ጉዳዩን በማውገዝ ላይ ዛሬ በደባርቅ ከተማ በሰልፍ መግለጻቸው ነው የታወቀው። ከዚህ ቀደም እንግዲህ የትግራይ ሲኖዶስ ብሎ ራሱን የሰየመውና በትግራይ የሚገኙ የሃይማኖት አባቶች ነን ብለው ራሳቸውን የሚጠሩ አካላትም ይህንን ጦርነት ማውገዛቸው የሚታወቅ ሲሆን ታዲያ ይህ አይነቱ በተከፋፈለ መልኩ ከመሆን ይልቅ ሁሉም በአንድነት ሆኖ የሃይማኖት ተቋማት ሊያወግዙት እንደሚገባም መረጃዎች እያመላከቱ ይገኛሉ። በቀስታ የተጀመረው ነገር ማቆሚያ የማይገኝለት ውድመት ከመድረሱ በፊት የሃይማኖት አባቶች የሚገባውን ጥንቃቄ እንዲደረግ ሰላም ለመስበክም ሁሉን አቀፍ አስተዋጽኦ ሊያደርጉ ይገባል። የጦርነቱ ኪሳራነት በማመልከትም ውዱ የሰው ልጅ ህይወት በከንቱ እንዳይሞትም የበኩላቸውን ጥረት ሊያደርጉ ይገባል። የሃይማኖት አባቶች የሚመሩትን ህዝብ ለማስቆምና እንደዚሁም የሚደረጉ የፖለቲካ ሸፍጦችም እንዲቆሙ የበኩላቸውን አስተዋጽኦ ማድረግ እንዳለባቸውም እየተገለጠ ይገኛል። እንግዲህ ይህንን በማስመልከትም ዛሬ በደባርቅ ከተማ የተከናወነው ሰልፍም ህወሓት የቀሰቀሰው ጦርነት ያቆም ዘንድና እንደዚሁም በልዩ ልዩ የሀገራችን ክፍል እየተደረጉ ያሉት ጦርነቶችም ሊበቁ እንደሚገባቸው በሚያመለክቱ መፈክሮች የተሞሉ ሰልፎች መካሄዳቸው ነው ለማወቅ የተቻለው። እርግጥ ነው የሃይማኖት አባቶች ጦርነቶች በበዛባቸው የሀገራችን ልዩ ልዩ ቦታዎች ጦርነቱ እንዲቆም የበኩላቸውን አስተዋጽኦ ማድረግ እንዳለባቸውና እንደዚሁም ይህ አይነቱ ሂደት ሊቆም እንደሚገባ በርካቶችም ሲጠይቁ እንደነበረ ይታወቃል። ነገር ግን በየክፍለ ከተማ ወይም በየሀገረ ስብከት የተከፋፈለ ሳይሆን በቅዱስ ሲኖዶስ ደረጃ ሁልጊዜም እንደሚባለው አሁንም በይፋ ጸሎትም ጾምም በማወጅ ጭምር አንድነት ያለውን የሰላም ጥሪ ጦር ላነሱት ኃይሎችም ሊቀርብ እንደሚገባም ነው ምዕመናንም ይሁን ሰላም ናፋቂ ዜጎች ሲናገሩ የሚደመጠው። አባቶች ፊት አውራሪ ሆኖ ጦርነትን ማውገዝ ሁልጊዜም ጦርነት ማውገዝ ከማንም ጎን ከመቆም ይልቅ ሰላሙን መስበክ ይበልጥም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ጉዳዮች ምክር ቤትም የፕሮቴስታንት ህብረትም ሆኖ ሌሎችም ቤተ እምነቶች በአንድነት ለአንድ ዓላማ ቆመው ጦርነት ከኢትዮጵያ እንዲቆም እኮ ይገባል። እንደዚሁም ደግሞ አትራፊንን ብለው የሚያስቡ የፖለቲካ ድርጅቶችም ቢሆኑ ከዚህ ነገር እንዲቆጠቡም ለማድረግም ጊዜው አሁን የተመቸ ነው። በአንድነት ጦርነት እንዲቆም አልበቃ ብሎን ከዚህ ቀደም የነበረው ጦርነት አሁን ዳግም ሲቀሰቀስም የአባቶች ዝምታ ቦታ አይኖረውም። በሁሉም የሃይማኖት አባቶች ሊጮሁለት የሚገባ ጉዳይ ነው። ምክንያቱም እርስ በርስ ግጭቶች ያባራ ጥፋት ያደርሳሉና ሊቆም የሚገባም ሲሉ ተደምጧል። ሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ጥያቄ ከኢትዮጵያ ጋር ስነስርዓት የስነስርዓት እርሶ እንደ ልብ እንደተናጉኛ እናገራለን። አድምተን እናገራለን። የስነስርዓት ጥያቄ ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበረው አፈ ጉባኤ እንጂ የተከበረው የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ መመለስ ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው በቤተክርስቲያን ስርዓት። ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ
ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንስን ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀርብ በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት መሪ ለምን ከእግዚአብሔር ከሰማይ አይወርድም ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይደፈራል፣ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120 ሺህ ብለው ነው የተናገሩት። ከዚህ አንጻር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንጻር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ ቀላል ቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የሚጽፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳም 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲል እኔ በጣም ተገረምኩ። እኔ አላስበውም። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በተደረገ ለ3 ጊዜ ነው የተመረጡት። እዛም የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት እየሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔም እሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ ኢትዮጵያን ሊበትን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላችሁ የምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይሄ ስልጠና ቀርቶ በዚህ ወቅታዊ ጉዳይ እንወያያለን ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት አሁን በተቃራኒ